አውጣቸው ነገርኩ። ወይኔ ባላምበራስ ስማ፣ እኔ ባላምበራስ ይሁን ሰው ያንተን አይነት 50 ነበር ማዘው። ገልቱ የሰው ገልቱ ምንድነው እንዴ? ምን ሆኑ? ምን ሆኑ? እንዴት ምን ሆኑ? አታይም እንደ ኮተቱን አታነሽም እንደ ማማጀቱ ስራ ሉሉት የማጀቱ ስራ ነው፣ የውጩ ስራ ነው። ስንቱ ስራ ለስራ የወንዴት ስራ ይሰራልና ባላምበራ ሰከከከ የርሶ ባላምበራስነት ለኔ ምን ጠቀመኝ? ስም ብቻ ነው የተረፈኝ። ስም ብቻ? አዎ ስም ብቻ። እንዴ የተራበ በልቶበት፣ የተጠማ ጠጥቶበት፣ የታረዘ ለብሶበት አይደለም ጥቁር እንግዳ ጅብ እንግድነት ቢመጣ ቁርበት አንጥፈን የምንሸኝበት ቤት አይደለም እንዴ? ይልቁንስ የማይናገረውን ገብተው አረፍ ብለው ይሉ። ሌላ ጭቅጭቆትን አቁሙ። እዲ ቆይ ግድ የለም እንነጋገራለን። ቆይ እንነጋገራለን። አንቺ ጋራ እንነጋገራለን። እናቴ አንኩ ይጣጣው ከእርሱ ያገናኘ ምን ክፉ ቀን እንዳገናኘኝ መድኃኒዓለም መች እንደሚገላግለኝ አያዋለሁ። አይዞሽ ምን ያዘጋጀሽዋል እንዴ? አይ ዝም ብሎ አልሞትም። እኔ ምን ሲጎልብሽ ይሄው የሞተ በሬ ያከለሻል። አይ አዎ መድኃኒዓለም ነው የሚያውቀው። አርፈ ይብሉ ማይናገረው አቅርቢ ወዲህ ያራራራ ምን ነው ምንድነው አንቺ? ምን ሆነ? ተዋም የቀጠለ ነገር አለ እንዴ? የጅራት አይደለም እንዴ? ከየት አምጥቼ ልስራሉት? የሰጡኝን እኮ ነው የሰራሁት። የሰጡኝን እና ቤት ያፈራውን ያዘጋጁትን ነው የሰራሁት። ይሄንን እስቲ እንደ በሞት ስሞትልሽ አንድ ጭልፋ ጨምሪበትና ሲንሳፈፍልኝ ሙጭ። አሁን ያን እንጀራ ነው የሚበላ ነው? ምን ሆነ? እንዴት ምን ሆነ? ምን ሆነ ሲው? ከዚህ በላይ ጣና ነው አብያታ ነው። ለምን ጫሙ አይቀውንም? ሲፈልጉ ይታጠቡበት እንዴ? ታው ይብሉ አርፎ ተብሉ። ልብሽን አንተ አልሽው ታይ። ታው በሰንበት ነገር አይፈልጉኝ አርፎ ይብሉ ነገርኩሽ። ወይ ወጥ እንዲሆነ ይሄን አንቺ ዋጭው አይበሉ። አንቺ ዋጭው ይሄንን እኔ አልበላም። በይው አንቺው በይው። ወንድ ይሁን ሴት ይሁን እንዳገባሁ አላወኩም። እኔ እኮ እቺ ደንደሳም የሰው ደንደሳም ጌቶች ተሳስቶ ነው። ምን እየሰራ ነው? ፈንድቶ ነው። ከየት የመጣህ ነው? ከደቡብ ስራ ፍለጋ። ስራ ፍለጋ መጣህ? ትጠብቃለህ? እጠብቃለሁ። እንጨት ትፈልጣለህ? አዛባ ትዝቃለህ? ከዚህ እዛ አገር ቤት የምንዝቅ ነው። ጎበዝ ና። አይቷል። ቀለባቸውንም ደግሞ ተዚህ እያወጣህ ትሰጣለህ። እሺ ና ደግሞ እሺ ና። እሺ ማነሽ? ብርታሉ እመት ና እስቲ። ጌቶች ና ጌቶች ወጄ ልብስም ብርድ ማታት ልብስ መኝታ እንቅልፍ ላይ ልብስ የለም። ችግር የለም። እሱ አለ ልባሽ አለ ይሰጣል። ያውልሽ እንግዲህ ተዛሬ ጀምሮ አሜት ነገር አልፈልግም። እንጨት ፈለጥኩ አዛባዛኩ ምናምን የሚባል ነገር አልሰማም። ይኸው አምጥቼልሻለሁ። እኔ መጥቷል ይሰራል። እሺ ስማ የኔ ስም ገብሬ ነው። እሺ ገብሬ እሺ። አዎ በቃ ይዞ ና። አሁን ታዲያ ይኸውልህ ከዚያ አካባቢ እንዳትርቅ። እሺ እሺ ወፍ ዝር እንዳይል በዚህ እሺ ከብቶቹንም ጠብቅ። ማንም ዝር እኔ ጎበዝ ወፍ ዝር እንዳይል ነው። ማነህ አንተ? ማናልከኝ ስምህን? እኔ ገብሬ ነው። ገብርዬ ገብሬ አንድ ገብሬ ብቻ የለ። እሺ ገብሬ ና አንካ ና። ምን ነው ምግብ አመጡልኝ? አይመቴ ገብሬ እሜ እቺን በአፍ ቀመስ ታደርጋለህ። አንተ እንዴ ወዴት ነው? ምን ሆነ ነው? ወዴት ነው? ስማ ወደ እርሻ ልማት ነው ልገባ ትምህርት ቤት ዘው ተብሎ የሚገባ ጌቶች ቤት እኮ ነው። ክብር ነው እኮ ጠየቅ። አንተ እዚህ ጋር ምንድን ነህ? ይጠበቃል። ዝም ብሎ እዛው ጠብቅ ብሎ ነው።
ሰውዬ ተመለስ። ችግር አታምጣ። ችግር የምታመጣ ከሆነ በዚህ ቢያስኩዱላ ቅውስ አድርግ። ደም ቱሩስን መጫሚያ ቶረ ሽንት እንዲህ ነው የምወጣ። እኔ ነግሬሃለሁ። ሰውዬ ተመለስ ነው የምልህ። በቃ ታማሃል። ጠብቀኝ መጣሁ። በቃ ጠብቀኝ መጣሁ። አንተ ታማሃል። አንተ የታመመ ሰው ስለሆነ ምን ነው የምትሰራው? አንተ ታማሃል። አባል ነው። ታማሃል። ተመለስ። ተመለስ። ጭቅጭቅ የለም። ይሄ ስራ ነው። እኔ አሁንም ሄደው ብርጣሉ ጋር ብር የጣለ ሰው የለም። በአይን በግንባር ቤት አይቶ አያውቅም። ብር የሚጥሉ ሰዎች ድሮ ነው። ቆርካም ጎዳ፣ መንጆሪያ ጎዳ፣ ኦልቻ ጆርጋ፣ ባራ ጎዳ ድሮ ቀርታ። አሁን ብር ማን ይጥላል? ብር ማን ነው ስሙ? ገብሬ ነው። ገብርዬ ይኸውልህ፣ የለም አንድ ነው። ገብሬ መጠበቅ ጥሩ ነው። ጎበዝ ልጅ እንዳንተ ጀግና መቼም የትም ቦታ እዚህ ቦታ ላይ ጌቶች ምን አለ? ጌቶችም እንኳን ሰው ወፍ ዝር አይልም ምን አለ? ልክ ነው። አንተ አሞራ ከሆነ ይለፍ አይደለም። ጥሩ ነው። ይሄንን ጉብዝናህን እኔ ራሴ በጣም አድንቀዋለሁ። ግን ምን አለ መሰለህ፣ ይኸው ገብርዬ፣ አየህ፣ እንደዚህ ነው። ብር አይቻል አቀበላልክም ዛሬ ታያለህ። እሺ እኔ አንድ ጊዜ ደርሼ መመለስ ብቻ። ጎበዝ ጀግና ዘማ ወይ ገባ ወጣ ተመለስ። በቃ እኔ አሁን ጠግቧል። ጭፈራና ዘፈን ነው። እኔ አሁን ላይታ ጋሞና አማቶ ጋሞና ደቡብ ጋሞና ሬሳ ጋሞና ላይታ ጋሞ ላኤሰይዲስ ነማዶ ጋሞ ማታይዲስ ጋሞ ወላይ ከይታኔ ላዋይጋ ገቶች መጡ። ወዴት መጡ? ቶሎ አልመጣም ጌቶች ብሎ ዝም በል አዘባርቅ። እንጀራ ሰጠ፣ እንጀራ በላ። በቃ ዘፈን ጀመረ። እንኳን በላ በል ሂድና። እሺ ለብርታሉ የጥፍጥሬ ጆንያ ጥፍጥሬና ጆንያ ሁለት ነው። አንድ ጆንያ ጥፍጥሬ ምን ይላል ይሄ ገልቱ? እሺ ሂድና የጥፍጥሬ ጆንያ ጥፍጥሬ ጆንያ መጣ። በቃ አሁን ይመጣ ጌቶች። አሁን ይሄ ምን ብለህ መጣህ? ወይ ውትፍትፍ የሆነ ሰው እንዴ እዚህ መንገድ ያገኘው ትሰራ የለኝም ማለት ነው። ትሰራለህ ብዬ ይዤው መጣሁ። አይ አሁን ይሄ ከእጅ አይሻልም። አሁን ይሄ ያው ሰው ነው እና ብለህ ነው የቀጠርከው። እንደው ብር ተርፈዋል ማለት ነው። አንተም ሰው ነህ። እንዴት ምን ይወጣለታል? አሁን እንትን ተባለቱ በስተቀር ጉልበቱ ታንክ ነው። ምንድነው? ስደበኛ ቤት ሀብት ስደበኝ። ይሄ ነው የቀረህ እኮ ስደበኝ። አሁን አንተ ምን ሰርተህ ነው? ኧረ ተወኝ። ማሰራው ነው። ኧረ ዝም በል እባክህ። እንዴ ምን ነው ይሄን ያህል እንዴ ነው ነገሩ? እንደዚህ አይደል? ነውር ነው። ተፍጥሬው ቀላል እንጂ እኔ ባላምባራ ሲሆን ሰው ነግሬሃለሁ። እኔም እኮ የምሄድበት አለ። አንተም ብዬ ነው እንጂ መጣሁት። ቀልጥሜ እንዳለቀ አይ እንዴ እመቴ ጌቶች መጡ። ጆንያ እመቴ ምን አባቱን ስና ነው የማይመጣ እንደዚህ የሚገርም ነው እኮ ባለው አጠገቤ ጆንያ የለም። እመቴ የጥፍጥሬ ጆንያ ይልሻል በላት እኮ ነው። ጥሬ ጆንያ አዎ ጆንያ እና ጥፍጥሬ አዎ እመቴ ጆንያ እንቀጠቀጣ ጆንያ እንዴ ጌቶች ንቃ ብሎ ፈረዱ። በስመ አብ ወልደ መንፈስ ቅዱስ እንደው ተምነው ተሳካልሽ በይ። ተምነው ቀናሽ። እንዴት ያለ ስኬት ነው በይ። ለዚህ ነው አንተ ገልቱ
በእናውጣላቸው